ወቅዱስ አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። በዘንዶ ጅራት በወጣበት ቀን እንደ አባትና እንደ እናት ዘወትር የሚያረጋጋው የምሕረት መልአክ ቅዱስ ሚካኤል ወደ እርሱ መጣና ዘንዶ በእርሱ ላይ ክፉ እንዳያደርግ የሚያስደነግጥ ሰይፍን ይዞ በወዳጁ በአቡነ አረጋዊ በቀኙ ቆመ። የተራራዋ መልኳ በተቀየረ ጊዜ እንደ ደብረ ታቦር የሚያበራ ደመና ጋረዳትና ግርማ ሞገስን ያን ጊዜ ተጨመረች። መላእክትም ወዳጅና ጓደኛ እስኪሆኑ ድረስ እንደ ሮማን ፍሬ በእርሷ ተጨናነቀ። የምሽት ጊዜም ሲደርስ ህብስትን ወሰደና ባርኮ ቆርሶ በላና በግማሽ ህብስት ጠገበ። ወደዚያ ተራራ ከመውጣቱ በፊት ግን በሦስት ተራራዎች ላይ በተቀመጠ ጊዜ ያለ ልማዱ 3 ህብስትን በላ። ይህ ተአምር ግን ዛሬ ለመናገር እጹብ ድንቅ ነው። የ8 የሮም ቅዱሳን ሀገር በሆነች በሀገሩ በአክሱም ሳለ አስቀድሞ ለምን አልተራበም? ከከበረች ከክርስቲያን ሰንበት በስተቀር እህልን አይቀምስም፣ 6 ቀን ይጾማል እንጂ። ለእኔስ እንደ ጌታችን እንደ ሰው ፍቅር ተራቦ ይመስለኛል። ለራሱም አይደል፣ ይህች የበረከት ደብር ናት እንጂ እስከ ዓለም ፍጻሜ ድረስ ከእርሱ ለሚወለዱ ልጆቹም ለልጅ ልጅ ማረፊያ ትሆናቸው ዘንድ ነው እንጂ። ስለ እርሱም እንዳይናገር ወደ ዳሞት ተራራ እስከወጣ ድረስ እስከተሰወረበት ቀን ድረስ ከአንዲት ቀን በቀር ምድራዊ ህብስትና እህልን አልበላም። ይህችውም ወደ ተራራ የወጣባት ቀን ናት። በዚያችም ቀን አንዲት ህብስትን መጨመር አልቻለም፣ ከግማሿን በስተቀር ሌላ አልበላም። ነገር ግን እንደ ጌታችን ኢየሱስ ክርስቶስ በፈቃዱ የተራበ አይምሰላችሁ፣ በግድ ነው እንጂ። መጽሐፍ ለጌታችን ራቡ እኛ እንደምንራበው አይደለም፣ የራቡ መልክ ከእኛ የተለየ ነው እንጂ እንዳለ፣ እኛን ግን ራብ ያሸንፈናል፣ ይነሳናል። እርሱ ግን ድር አድራጊና ሻይ ነውና በፍቃዱ ተራበ። ወደ ቀደመው ነገራችን መለስና በረከት ከጠፋባቸው ከሦስቱ ተራሮች ይልቅ የከበረች ደብረ ዳሞን አቡነ አረጋዊ እንደመረጣት እንናገር። የከበረ አባታችንም በግማሽ ህብስት በጠገበ ጊዜ ከአሞራ አፍ ምግቡን ባገኘ ጊዜ የነቢዩ ኤልያስ ልቡ እንደተደሰተ ፈጽሞ ተደሰተ። የእነርሱን ደስታ ግን አንድ አይሆንም። የአንዱ ደስታ ከአንዱ ደስታ የተለየ ነው እንጂ በምድር ላይ እንዳይወርድ ዝናቡን አዞታልና እንደ ሁሉም ሰው በራብ እንዳይሞት በእውነት የኤልያስ የደስታው መልክ ለራሱ ነው። ስለዚህም ነገር ለጓደኞቹ አላዘነምና እግዚአብሔር የሰጠውን ህብስት ከለከለው። የልብ ጽናትን ስለወደደ ኤልያስ ወዳጁን እግዚአብሔር ህብስትን እንደከለከለው ወዳጆቼ ሆይ አያችሁን? እኛም ኤልያስ ልቡ ወደ ርኅራኄ እንደተመለሰ የችግረኞች ወንድሞቻችን ችግራቸውን ባየ ጊዜ እኛም ልባችን አጽናና። ሰዎችንም ይቅር ባላቸው ጊዜ የተሰቀለውን ዝናብ አወረደላቸው። እሱንም እግዚአብሔር ይቅር አለውና የሞት መልአክን እንዳይ ወደ ገነት አሳረገው። ከማርና ከስኳር እርሱ የጣፈጠ ነውና። ወደ ከበረ አባታችን አቡነ አረጋዊ ወደ ተአምሩ ዜና እንመለስ። ፈጽሞ የከበረው የአቡነ አረጋዊ ደስታው ግን ስለ ራሱ አይደለም፣ ከገሪዛን ተራራ የሚበልጥ የበረከት ገድል አግኝቶላቸዋልና ስለ ልጆቹ ነው እንጂ። ስለዚህም ነገር እንደ ኤልያስ ምድራዊ ህብስትን ለከበረው አቡነ አረጋዊ እግዚአብሔር አልከለከለው። ይህ ባኖች ያየው የበረከት ህብስት ለልጆች ይሁን አለው። ትእዛዜን እንደጠበቀ ኤልያስ ከሞት ፊት እስከምሰውር ድረስ ከሰውነት ይልቅ ጓደኞችን ስለወደድክ ወዳጅና የዋህ አረጋዊ ሆይ ሁለተኛ ምግብም ሰማያዊ ህብስት ይሁንልህ አለው። ከፍ ያለች ደብራችን የሚመስላት እንደሌለ ወንድሞቼ ሆይ አያችሁን? እርሷ ክብርን የተሞላች ናትና። ስለዚህም ነገር የከበረው የአቡነ አረጋዊ ልጆች እግዚአብሔር ሁላችንንም ይማረን። ይልቁንም ወዳጁን በዚያ በጻድቅ የጸሎት ቃል ኪዳን እንዲሁም በእናቱ በቅድስት ዕድና አማላጅነት የበጎ ሥራ ጠላት ከሆነ ከዲያብሎስ ወጥመድ ያድነን ዘንድ